ሰላም 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 ጤና ይስጥልኝ። ማንኛውም ሰው ይህንን ታሪክ ሳይሰማ ካለፈ በህይወቱ ትልቅ ትምህርት ያመጣዋል። በጽሞና አንዴ ስሙኝ። ይህን ታሪክ ልነግራችሁ የወሰንኩት በጣም ብዙ ሰው በዚህ ታሪክ ይማራል ብዬ ስለማስብና እኔም ደግሞ በዚህ ታሪክ ህይወቴ የተሻለ አስተሳሰብ እንዲኖረው ስለሆነ ነው። ከምንም በላይ ጠቃሚ ሀሳብ ነው። አዳምጡኝ። በህይወት አጋጣሚ የተማርኩበትን አንድ አጋጣሚ ልንገራችሁ። አንድ ባለሀብት አጎት ያለው ጓደኛ አለኝ። እና ያ ባለሀብት አጎት ያለው ጓደኛዬ አንድ ቀን ለአጎቱ ደውሎ እንደሚገናኙና የሚያወራው ነገር እንዳለ በደወለለት ሰዓት ና ብሎ ሆነ ሻይ ቤት ወይም ደግሞ ካፌ መዝናኛ ላይ ቀጠሩ። በዛን ሰዓት ነበር አብሬ የሄድኩት። ከጓደኛዬ ጋር አብሬ ሄጄ እዛ ቁጭ እንዳልን አንድ አምቡላንስ ሹፌር ጓደኛ ደግሞ ነበረንና እሱ ደግሞ ደወለ። በሚደውልበት ሰዓት ያለንበትን ነግረነው የአምቡላንስ ሹፌር ጓደኛችንም መጣ። በዛን ሰዓት እኛ ለሶስታችን ኬክና ሚሪንዳ ከጋበዘን በኋላ ባለሀብቱ ሰውዬ ውሃ ይዞ አንዳንድ ጨዋታዎችን ከጓደኛዬ ጋር መጫወት ጀመሩ። በዚያ መሃል ነበረ የአምቡላንስ ሹፌር ጓደኛችን በጣም ጨዋታ ስለሚደፍርና ያው ምንድነው ተጫዋች የሚባለው አይነት ሰው ስለሆነ በዛ በጨዋታ መሃል ገብቶ እንብላ ለምን አንበላም ብሎ ባለሀብቱን ጠየቀው። ባለሀብቱ ሰውዬ ስሙን መጥቀስ ለፕራይቬሲ ጥሩ ስላልሆነ ነው እንጂ እውነተኛ ታሪክ ነው እና ስሙን አልጠራም። በሉ ተመስገን ብላችሁ አማትባችሁ እግዚአብሔርን አመስግናችሁ ብሉ አለን ማለት ነው። እኛ ኬክ እየበላን ሚሪንዳ እየጠጣን እሱ ውሃ እየጠጣ እየተጫወትን ባለበት ሰዓት ያ ተጫዋች ነው ያልኳቸው የአምቡላንስ ሹፌር ጓደኛችን ያው አንዳንድ ነገር ስለሚቀባጥር አንተ ምን አለብህ? አንተ ተመስገን በል እንጂ እኛ ምን ተመስገን ብለን በላን አልበላን ማንኛውን ሀብታችን እንዲባርክልን ነው። ዛሬ ይሄን በላን ነገ ደግሞ ከተገኘ እንበላለን ካልተገኘም ይርበናል። እኛ ተመስገን ማለት ሳይጠበቅብን ተመስገን ማለት ካለብህ አንተ ነህ እንጂ ብሎ በዛ በባለሀብት ለመቀለድ ሞከረ። ከዚህ በኋላ ነበረ በህይወቴ ትልቁን ትምህርት የተማርኩት። ተመስገን ማለትማ ተመስገን ማለት በእናንተ ነው የሚያምረው። የጎደለባችሁ ነገር የለም። ሀብታሞች ናችሁ፣ ጤነኞች ናችሁ፣ ተመስገን ማለት አለባችሁ። እኔ ሀብት አለኝ፣ ብዙ ንብረት አለኝ ብሎ በከተማው ላይ ያለ ፎቅ ያለውን መኪና ብዛት ያለውን ንብረት በሙሉ ቆጠረና ወደ